ሰላም ጤና ይስጥልን አድማጮቻችን እንደምን ውላችኋል? የዕለቱን አጫጭር መረጃዎች ይዘን ቀርበናል። በጥሞና ተከታተሉን። በኬንያ በተቀሰቀሰ ተቃውሞ የአራት ሰዎች ሕይወት ማለፍና በመቶዎች የሚቆጠሩ መታሰራቸው ተገለጸ። በኬንያ የነዳጅ ዋጋ ጭማሪን ተከትሎ በዋና ከተማ ናይሮቢ በጸጥታ አካላትና በተቃዋሚዎች መካከል በተፈጠረ ግጭት የአራት ሰዎች ሕይወት ሲያልፍ ከ30 በላይ የሚሆኑት ደግሞ መቁሰላቸው ተገለጸ። የኬንያ የሀገር ውስጥ ጉዳይ ሚኒስትር ሙርኮሞን በሰጡት መግለጫ ህገወጥ የሁከት ተቃውሞ ሲሉ በጠሩት ድርጊት ላይ ተሳትፈዋል የተባሉ 348 ሰዎች በቁጥጥር ስር መዋላቸውንና ፍርድ ቤት እንደሚቀርቡ አስታውቀዋል። ሚኒስትሩ አራቱ ሰዎች እንዴት ህይወታቸው ሊያልፍ እንደቻለ በዝርዝር ባይገልጹም የዓይን እማኞች ግን ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል በናይሮቢ የነበሩ የፖሊስ አባላት በተቃዋሚዎች ላይ ተኩስ መክፈታቸውን ተናግረዋል። በተቃዋሚው ሳቢያ በርካታ ተጓዦች በከተማ ዳርቻዎችና መነሻዎች ላይ ለእንግልት የተዳረጉ ሲሆን ተቃዋሚዎች በዋና ዋና መንገዶች ላይ ጎማዎችን በማቃጠልና በተሽከርካሪዎች ላይ ጥቃት በመሰንዘር ቢያንስ 2 መኪናዎችን ማቃጠላቸውና ተከትሎ የከተማዋ መሃል ሙሉ በሙሉ ጭር ብሎ ውሏል። በኬንያ ባለፈው አርብ የተመዘገበው የነዳጅ ዋጋ ጭማሪ በሀገሪቱ ታሪክ በከፍተኛ የተባለ ሲሆን በዚህም መሰረት የናፍጣ ዋጋ በ23.5 በመቶ እንዲሁም የቤንዚን ዋጋ በ8 በመቶ ከፍ ብሏል። የኬንያ መንግስት ለዚህ የዋጋ ጭማሪ በምክንያትነት የጠቀሰው የኢራን ጦርነትና በዓለም አቀፍ የኃይል አቅርቦት ላይ ያሳደረው አሉታዊ ተጽዕኖ ቢሆንም በሸማቾች ላይ የሚደርሰውን ጫና ለማቃለል ሲባል ታክስ መቀነሱን አስታውቋል። በአክሱም ዩኒቨርሲቲ ዋና ግቢ ውስጥ ፈተና ለመፈተን በሄዱ መምህራን ላይ በተማሪዎች አማካኝነት ስድብ፣ ማንቋሸሽና የግድያ ማስፈራራት መፈጸሙን የጥቃቱ ሰለባ የሆኑ መምህራን ለቲክቫ ኢትዮጵያ ገለጹ። ግንቦት 5 ቀን 2018 የተከሰተው ይህን ክስተት አስመልክቶ መምህራኑ ለቲክቫ ኢትዮጵያ በሰጡት ቃል መሰረት የአካባቢው ፖሊስ ፈጥኖ ባይደርስ ኑሮ የከፋ አደጋ ሊያደርስብኝ ይችል ነበር ብለዋል። የክስተቱ መነሻም የአክሱም ዩኒቨርሲቲ ሪፈራል ሆስፒታል መምህራን የአንደኛ ዓመት የሶሻል ሳይንስ ተማሪዎችን የኮምፒውተር ሳይንስ ፈተና ለመፈተን ወደ ዋናው ግቢ ባቀኑበት ወቅት ውዝግቡ መነሳቱ ያስረዳሉ። አንዳንድ ተፈታኝ ተማሪዎች የሞባይል ስልኮችን ይዘው ለመፈተን ፍላጎት አሳይተዋል ያሉት መምህራኑ ስልክ ይዞ መፈተን ከሀገሪቱ የፈተና ስርዓትና ከኩረጃ መከልከል መመሪያ ውጭ መሆኑን በመግለጽ እንደከለከላቸው አስረድተዋል። ክላውን ተከትሎ አለመግባባት ተፈጠረ ያሉት መምህራኑ ተማሪዎቹ በስለት እናርዳቸዋለን የሚሉ የቃላት ጥቃቶችና ከባድ ማስፈራሪያዎችን መሰንዘራቸው ገልጸዋል። ፖሊስ ደርሶ ባያስጥለን ኑሮ ተፈታኝ ተማሪዎቹ ከስድብና ማስፈራራት በዘለ አካላዊ ጥቃት ለማድረስ ሙሉ በሙሉ ተዘጋጅቶ ነበር ሲሉ በወቅቱ የነበረውን አስፈሪ ሁኔታ አስታውሰዋል። የጥቃቱ ሰለባ የሆኑት መምህራን እንደሚያስረዱት ይህ የአይነቱ ጋጠወጥ ተግባር በዩኒቨርሲቲ ውስጥ አዲስ አይደለም። ከዚህ ቀደም በርካታ መምህራን ላይ ተመሳሳይ ጫናዎች ሲፈጽሙ ቆይታቸውን ጠቁሟል። መምህራኑ አክለውም በተማሪዎች በሚደርስባቸው ተካታይ ማስፈራሪያ የተነሳ አንዳንድ መምህራን ለደህንነታቸው በመስጋት በክፍል ላልተማሩና ያልተፈተኑ ተማሪዎች ጭምር የማይገባቸውን ውጤት ለመስጠት እንደሚገደዱ ደርሰንበታል ብለዋል። ይህ ሁኔታ በትምህርት ጥራቱና በሙያው ክብር ላይ ከፍተኛ በደል እያደረሰ መሆኑን ለቲክቫ ኢትዮጵያ አመልክተዋል። የአማራ የኦሮሚያና የሶማሌ ክልሎች በአዲስ መልክ የሚያደራጅ አዲስ የአስተዳደር ክላስ ድልድል ተደረገ። ኦሮሚያ ከ6 አማራ ከ4 እንዲሁም ሶማሊያ ከ2 ክላስተሮች ይከፈላሉ። ቀደም ሲል የነበሩ ዞኖች ጠፍተው ወረዳዎች ተጠርነታቸው በቀጣ ለክላስተሮች ይሆናሉ ተብሏል። ሶስቱ ትላልቅ ክልሎች ማለትም የአማራ የኦሮሚያና የሶማሌ ክልሎች አዲስ የአስተዳደር ድልድል ተደረገላቸው ሲሆን በዚህ መሰረት ክልሎች ዞኖቻቸው አፍርሰው ወደ ክላስተሮች መከፋፈላቸው ታውቋል። የአዲስ መዋቅር ከአጎራባች ክልሎች የሚዘወሩ ወረዳዎች የሚያካት ሲሆን ሌሎች በለውጡ ያልተካተቱ የሀገሪቱ ክልሎች ግን ባሉበት እንደሚቀጥሉ ተገልጿል። መዋቅራዊ ለውጡ የአገልግሎት አሰጣጥን ለማሳለጥና የአካባቢዎችን አስተዳደራዊ ትስስር ይበልጥ ለማጠናከር ያለመ እንደሆነ ተመልክቷል። እነዚህ አዲስ የተዋቀሩት ክላስተሮች በክልል ምክር ቤት ፕሬዝዳንቶች የሚመሩ ሲሆን አደረጃጀቱም የብሔራዊ ምክክር ኮሚሽኑ የመጨረሻ ውሳኔ እስኪሰጥ ድረስ ጸንቶ እንደሚቆይ ታውቋል። በአዲሱ ድልድል መሰረት የአማራ ክልል በ4 ዋና ዋና የአስተዳደር ክላስተሮች እንዲከፈል ተደርጓል። የመጀመሪያው የሰሜን አማራ ጎንደር ክላስተር ሰሜን ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር እና ደቡብ ጎንደር ዞኖች ያቀፈ ሲሆን ከትግራይ ክልል ምዕራባዊ ዞን የተዛወሩትን ወልቃይት ጠገዴና ጠለምት ወረዳዎችን ያጠቃልላል። ሁለተኛው የምስራቅ አማራ ወሎ ክላስተር ደቡብ ወሎ፣ ሰሜን ወሎና ዋግምራ ዞኖችን የያዘ ሲሆን ከደቡብ ትግራይ ዞን የተዛወሩትን ወፍላ፣ ራያ አላማጣና ባላ ወረዳዎችን በውስጡ አካትቷል። ሶስተኛው የማዕከላዊ አማራ ጎጃም ክላስተር በነባሮቹ ምስራቅ ጎጃም፣ ምዕራብ ጎጃምና አዊ ብሔረሰብ ዞኖች ሲዋቀር
አራተኛው የደቡብ አማራ ሸዋ ክላስተር ደግሞ ሰሜን ሸዋ ዞንና የኦሮሚያ ልዩ ዞን ይዞ ተደራጅቷል። በሌላ በኩል የኦሮሚያ ክልል ይበልጥ ቀልጣፋ አስተዳደር ለመዘርጋት በሚያስችል መልኩ በ6 ዋና ዋና ክላስተሮች እንዲከፈል ተደርጓል። በዚህ መሰረት የማዕከላዊ ሸዋ ክላስተር ምስራቅ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋ፣ ደቡብ ምዕራብ ሸዋና የፊንፊኔ ዙሪያ ልዩ ዞን በአንድ ላይ ይዟል። የምስራቃዊ ክላስተር ምስራቅና ምዕራብ ሐረርጌ ዞኖችን ሲያካትት የደቡብ ምስራቅ ክላስተር ደግሞ የባሌ ምስራቅ ባሌ፣ ምዕራብ አርሲና አርሲ ዞኖች በአንድ ላይ አጣምሯል። የምዕራባዊ ክላስተር ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋ፣ ሆሮ ጉዱሩ ወለጋ ዞኖችን የያዘ ሲሆን የደቡብ ምዕራብ ክላስተር ጅማ፣ ኢሉባቡርና ቡኖ በንደሌ ዞኖችን አቅፏል። ስድስተኛው የደቡብ ክላስተር ደግሞ የቦረና፣ ምዕራብ ጉጂና የጉጂ ዞኖችን በውስጡ አካቶ ተዋቅሯል። በመጨረሻም የሶማሌ ክልል ለሁለት ራሳቸውን የቻሉ የአስተዳደር ክልሎች ወይም ክላስተሮች እንዲከፈል ተወስኗል። የመጀመሪያው የጅጅጋ የአስተዳደር ክላስተር ሲሆን ዋና ከተማውን ጅጅጋ በማድረግ ፋፋን፣ ሲቲ፣ ኤረር እና ጃራን ዞኖችን የሚያጠቃልል ነው። ሁለተኛው የጎዴ የአስተዳደር ክልል ሲሆን ዋና ከተማው ጎዴ በማድረግ ሸበሌ፣ አፍደር፣ ሊበን፣ ዶሎ፣ ቆራሄ፣ ዶጎብ እና ዳዋ ዞኖችን በስሩ እንዲያስተዳድር ተዋቅሯል። ከእነዚህ ከተጠቀሱትና የወረዳ ሽግሽግ ከተደረገባቸው የተወሰኑ አካባቢዎች ውጭ ሌሎች የሀገሪቱ ክልላዊ መዋቅሮች ያለምንም ለውጥ ባሉበት እንደሚቀጥሉ ተረጋግጧል። አብይ አህመድ ወደ ጦርነት የመግባት ፍላጎት የለውም አሉ አቶ ጌታቸው ረዳ። አቶ ጌታቸው ረዳ በአዲስ አበባ በተካሄደ የትግራይ ኃይሎች ጥምረት የጋራ መድረክ ላይ ባደረጉት ንግግር የፌዴራል መንግስት በዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድን ትንኮሳዎች ተገፍቶ ዳግም ወደ ጦርነት የመግባት ፍላጎት እንደሌለው ገለጹ። ይህ የመንግስት አቋም ለትግራይ ፖለቲካ ኃይሎች የውስጥ ችግራቸውን ለመፍታት ትልቅ እድል መሆኑንም ተናግረዋል። አቶ ጌታቸው በመድረኩ ላይ እንዳብራሩት የደብረጽዮን ቡድን እየፈጸማቸው ያሉ ግልጽ ትንኮሳዎች ወደ ጦርነት ሊያመሩ የሚችሉ ቢሆንም የፌዴራል መንግስት ግን በትዕግስት ጦርነትን ለማስቀረት መወሰኑ የሚደነቅ ነው ብለዋል። ጠቅላይ ሚኒስትሩ ወደ ጦርነት የመግባት ፍላጎት የላቸውም ብለዋል። ይህ ሁኔታ የደብረጽዮን ቡድን እድሜ ለማሳጠርና ለትግራይ ሰላማዊ ለውጥ ለማምጣት መንገድ ይከፍታል ሲሉ ተደምጠዋል። የተቋቋመው የትግራይ ሰላምና ለውጥ ምክር ቤት ዓላማን በተመለከተ ሲናገሩ ይህ መድረክ መንግስትን የሚተካበት መድረክ አይደለም ያሉት ጌታቸው ይልቁንም የትግራይ የለውጥ ኃይሎች በማቀናጀት ህጋዊ በህዝብ የተመረጠ መንግስት እስከሚመሰረት ድረስ በትግራይ አጀንዳዎች ላይ በጋራ የመስራት ዓላማ ያለው ነው ብለዋል። አቶ ጌታቸው አክለውም መቀለ በቅርቡ እንገባለን ሲሉ ገልጸዋል። በዚህም ላይ ምንም ጥርጥር የለኝም በማለት የተናገሩ ሲሆን ይህን ግብ ለማሳካትም በደብረጽዮን ቡድን ላይ ያለውን የፖለቲካ ጫና በማጠናከር የፌዴራል መንግስቱ በቡድኑ ላይ ያለውን ትዕግስት እየተሟጠጠ መምጣቱ እንዲሁ ዓለም አቀፍ ማህበረሰብ በትግራይ ለውጥ እንዲመጣ ያለውን ዝግጅት እንደ ግብዓት እንደሚጠቀሙበት ተናግረዋል። የምስረታ ጉባኤውን ግንቦት 9 በአዲስ አበባ ያካሄደው ይህ የአዲስ ምክር ቤት ሳልሳይ ወያነ፣ ባይቶና፣ አረና ትግራይና ትንሳኤ ሰባ እንደርታን ጨምሮ 5 የትግራይ የፖለቲካ ፓርቲዎች ያቀፈ ሲሆን በተጨማሪም በአፋር ክልል የሚንቀሳቀሰውን የሀራ መሬት የትጥቅ ንቅናቄን እንደ ወታደራዊ ክንፍ የያዘ ነው።